አንድ ትልቅ ፋብሪካ ውስጥ አንድ ግዙፍ ማሽን በድንገት ተበላሽቶ ይቆማል። የፋብሪካው መሐንዲሶች ሙሉ ለሙሉ ቢሞክሩትም ማስተካከል ያቀታቸዋል። በመጨረሻም አንድ የ30 ዓመት ልምድ ያላቸው አንድ ትልቅ አዛውንት ይጠራሉ። አዛውንቱም መጥተው ማሽኑን ለጥቂት ደቂቃዎች በትኩረት ከተመለከቱት በኋላ ከቦርሳቸው ውስጥ አንድ ትንሽዬ መዶሻ አውጥተው ማሽኗን አንዲት ቦታ ቀስ አድርገው ይመቷታል። በጣም በሚገርም መልኩ ታዲያ ማሽኑ ወዲያው መስራት ይጀምራል። አዛውንቱም ታዲያ ስራቸውን ከጨረሱ በኋላ ለስራቸው $5000 ይጠይቃሉ። የፋብሪካው ባለቤትም በጣም ተገርሞ እንዴ መዶሻን አንድ ጊዜ ለምታት እንዴት $5000 ይጠይቃሉ? እስኪ ማብራሪያ እንድትሰጡኝ ይፈልጋሉ ብሎ ጮክ ብሎ ያናግራቸዋል ማለት ነው። አዛውንቱም መዶሻውን ለመምታት $100 ብቻ ነው፣ ማሽኑ ግን የትኛው ቦታ ላይ መመታት እንዳለበት ለማወቅ $4900 ብቻ ነው ብሎ ይነግሩታል ማለት ነው። ወዳጅ ቲክቶክ ላይ የሚሆነው ይሄ ነው። ዝም ብሎ ቪዲዮ መቅረጽ መዶሻውን እንደመምታት ያክል ቀላል ነው። ነገር ግን በትክክል የትኛውን ኒች መምታት እንዳለባችሁና የሰዎችን ልብ እንዴት እንደምትነኩ ማወቅ ትልቅ እውቀት ነው። ግራ መጋባታችሁን አቁማችሁ ያላችሁን እውቀት ትክክለኛው ቦታ ላይ መታችሁ ወደ ገቢ የምትቀይሩበትን የ1-to-1 አድቫንስድ ሜንቶርሺፕ ፕሮግራም ጀምሬያለሁ። ከኔ ጋር በግል ለመስራት ዝግጁ ከሆናችሁ ሬዲ ብላችሁ በውስጥ መስመር አውሩኝ።